ሰበር ዜና ፕሬዝዳንት ዶናልድ ትራምፕ በኢራን የመንግስት ለውጥ አስቀድሞ መከናወኑን በይፋ አወጁ። ሀገር አይኖራችሁም፣ ኢራን የአሜሪካ ትዕዛዝ ሙሉ በሙሉ ማትፈጽም ከሆነ ከዓለም ካርታ ልጠፋ እንደሚችል ትራምፕ አስጠነቀቁ። በሌላ ሰበር ዜና ፕሬዝዳንት ዶናልድ ትራምፕ በአሜሪካና በእስራኤል ጥቃት በኢራን የመንግስት ለውጥ በተግባር መከናወኑን በይፋ አወጁ። አሜሪካ በኢራን ላይ ከፍተኛ የመሬት ወረራ ለማካሄድ ወታደራዊ ዝግጅቷን ማጠናቀቋ ተገለጸ። በሚቀጥለው ሳምንት መጀመሪያ ላይ ወረራውን ለመጀመር የሚያስችል በቂ ጦር ወደ ስፍራው መጠጋቱን ባለስልጣኑ አረጋግጠዋል። ከዚሁ ሳንወጣ የአሜሪካ መከላከያ ሚኒስቴር ወይም ፔንታጎን በኢራን ውስጥ ለሳምንታት የሚቆይ መጠነ ሰፊ የመሬት ኦፕሬሽን ለማካሄድ ዝግጅቱን ማጠናቀቁ የዎል ስትሪት ጆርናል ዘገበ። የእግረኛ ጦርነት አዋጅ ከፍተኛ የአሜሪካ ባለስልጣናት ወታደራዊ ዝግጅቱ ለቀናት ሳይሆን ለረጅም ሳምንታት የታቀደ ጥልቅ ወረራ መሆኑን አረጋግጠዋል። ዝርዝሩን ይዘነዋል። እስራኤል በደቡባዊ ስልታዊ ወደብ ከተማ ኤላይት ሰማይ ላይ 2 ድሮኖችን በአየር ላይ ማክሸፏን አስታወቀች። ከየመን የተላከው የሞት ደመና የእስራኤል ባለስልጣናት ድሮኖቹ ከመቶዎች ኪሎ ሜትሮች ርቃ ከምትገኘው የመን መነሳታቸውን አረጋግጠዋል። ቴህራን በቀጠና የሚገኙ የአሜሪካና የእስራኤል ፖለቲከኞች መኖሪያ ቤቶችን በቦምብ እንደምትደበድብ በይፋ አውጃለች። ይህ የኢራን አዲሱ የለየለት ስልት የትራምፕንና የኔታንያሁን አስተዳደር ምን አይነት አጣብቂኝ ውስጥ ከቶታል? እነዚህንና ተጨማሪ ዜናዎችን በዝርዝር ይዘናል። አብራቸውን ቆዩ። ፕሬዝዳንት ዶናልድ ትራምፕ በሰጡት ድንገተኛና ሸካራ መግለጫ በቴህራን ውስጥ የመንግስት ለውጥ ቀድሞውኑ ተካሂዷል ብለዋል። ይህ ማለት አሜሪካ አሁን ያለውን የኢራን አመራር እንደ ህጋዊ ውሳኔ ሰጪ አካል እንደማትቆጥረውና የሀገሪቱ የፖለቲካ መዋቅር መፈራረሱን ለዓለም ያበሰሩት ስልታዊ ንግግር ነው። ይሁን እንጂ የትራምፕ ንግግር እዚህ ላይ አላበቃም። ፕሬዝዳንቱ አክለውም ኢራን ዋሽንግተን የምትፈልገውን ማንኛውም አይነት ትዕዛዝና ፍላጎት ሙሉ በሙሉ የማትፈጽም ከሆነ ሀገር አይኖራችሁም ሲሉ በይፋ ዝተዋል። ይህ ዛቻ ከጦርነት ባለፈ የኢራንን ህልውና በቀጥታ ኢላማ ያደረገ ነው። ዋሽንግተን አሁን የምትፈልገው የዲፕሎማሲ ድርድር ሳይሆን ቴህራን አሜሪካ በምትፈልገው መልክ እንድትቀረጽና ሙሉ በሙሉ እጇን እንድትሰጥ ነው። የትራምፕ ንግግር ሁሉንም የምንፈልገውን ማድረግ አለባቸው የሚለው ሐረግ አሜሪካ በኢራን ሉዓላዊነት ላይ ያላትን ፍጹም የበላይነት ለማረጋገጥ የወሰነች መሆኑን ያሳያል። ወታደራዊ ተንታኞች እንደሚሉት ይህ ንግግር ለሚያዝያ 6 ወይም አፕሪል 6 የጥቃት ማራዘሚያ ጊዜ እንደ የመጨረሻ ማስጠንቀቂያ የታለመ ነው። በተያያዘ ዜና ፕሬዝዳንት ዶናልድ ትራምፕ እንደገለጹት በአሁኑ ሰዓት በኢራን ውስጥ ያለው ከፍተኛ የአመራር እርከን ደቋል ብለዋል። እንደ ዋሽንግተን ገለጻ ተከታታይነት ያለው የአሜሪካና የእስራኤል ጥምር ቃላቶች የኢራን ወታደራዊ እዝና የፖለቲካ ውሳኔ ሰጪዎችም ሙሉ በሙሉ ከጥቅም ውጭ አድርጓቸዋል። ትራምፕ የመንግስት ለውጥ ሲሉ ቴህራን አሁን ባለችበት ሁኔታ ሀገሪቱን የሚመራ ጠንካራና የተደራጀ አመራር የላትም ማለታቸው እንደሆነ ተንታኞች ይገልጻሉ። ይህ ስትራቴጂካዊ ምት የኢራንን የቆየውን የመከላከል አቅም በእጅጉ ያደከመው ሲሆን የሀገሪቱን የረጅም ጊዜ ሉዓላዊነት ጥያቄ ውስጥ ከቶታል። የአመራር መዋቅሩ መፈራረስ ማለት ጦርነቱ ከመደበኛ የፊት ለፊት ውጊያ ባለፈ ኢራን እንደ ሀገር እንድትዝል የማድረግ ውጤት ነው። አሁን ትልቁ ስጋት ያለ ጠንካራ አመራር የቀረችው ኢራን ለሚያዝያ 6ቱ የአሜሪካ የመጨረሻ ገደብ ምን አይነት ምላሽ ትሰጣለች የሚለው ነው። ዋሽንግተን አሁን ያሳያችው በራስ መተማመን ቴህራን ወደ ድርድር ጠረጴዛ እንድትመጣ ሳይሆን ሙሉ በሙሉ እጇን እንድትሰጥ የታለመ የመጨረሻ ጫና ይመስላል። በሌላ ዜና አንድ ከፍተኛ የአሜሪካ ባለስልጣን ለኢ24 ለኢ24 የዜና ወኪል ለገለጹት በሚቀጥለው ሳምንት መጀመሪያ ላይ አሜሪካ በኢራን ላይ መጠነ ሰፊ የመሬት ወረራ ለመጀመር የሚያስፈልጋትን በቂ ወታደራዊ ኃይል በቀጠናው አሳልፋ ትጨርሳለች። ይህ መረጃ የሚያረጋግጠው ቀደም ሲል ከፓሲፊክና ከካሊፎርኒያ ተነስተው ወደ መካከለኛው ምስራቅ ሲጓዙ የነበሩት በሺዎች የሚቆጠሩ ማሪኖችና የአየር ወለድ ክፍለ ጦሮች አሁን ኢላማቸው ላይ መድረሳቸው ነው። ጥያቄው ግን ለምን አሁን የሚለው ነው። ፕሬዝዳንት ዶናልድ ትራምፕ የኢራን የአመራር እርከን ደቋልና የመንግስት ለውጥ ተካሂዷል ካሉ በኋላ ይህ የመሬት ወረራ የታለመው በሀገሪቱ ውስጥ የቀረውን ወታደራዊ መዋቅር ሙሉ በሙሉ ለመደምሰስና ስልታዊ ስፍራዎችን ለመቆጣጠር እንደሆነ ተንታኞች ይገልጻሉ። ሲግኒፊካንት ግራውንድ ኦፕሬሽን የሚለው ሐረግ አሜሪካ በኢራን ውስጥ ለረጅም ጊዜ የሚቆይና ጥልቅ ወታደራዊ እርምጃን ለማከናወን መወሰኗን ያሳያል። የስልታዊ ለውጥ ጦርነቱን ወደ አዲስና ደም አፈሳሽ ምዕራፍ ይወስደዋል። የአየር ጥቃቶች የኢራንን መሰረተ ልማት ቢያወድሙም የመሬት ወረራ ግን የቀጥታ የፊት ለፊት ውጊያ የሚጠይቅ ነው።
ይህ ደግሞ በሁለቱም ወገኖች ላይ ከፍተኛ ሰብአዊ መስዋዕትነትን የሚያስከትል ከመሆኑም በላይ የዓለምን የነዳጅ ገበያ ወደማይመለስበት ቀውስ ይከተዋል። ዋሽንግተን አሁን ቆርጣ ተነስታለች። ሰዓት ቆጣሪው መቁጠር ጀምሯል። በሌላ ዜና እንደ ዎል ስትሪት ጆርናል ዘገባ ከሆነ የአሜሪካ ከፍተኛ ባለስልጣናት ፔንታጎን በኢራን ግዛት ውስጥ ለተከታታይ ሳምንት የሚቆይ ወታደራዊ የመሬት እንቅስቃሴ ለማድረግ በቂ ኃይልና ዝግጅት ማጠናቀቁን አረጋግጠዋል። ይህ መረጃ የሚያረጋግጠው አሜሪካ የኢራንን የአየር መከላከያ ስርዓትና ስልታዊ የኒውክሌር ተቋማት በአየር ጥቃት ካዳከመች በኋላ አሁን ደግሞ በሀገሪቱ ውስጥ ያሉትን ቁልፍ ወታደራዊና ኢኮኖሚያዊ ይዞታዎች በእግረኛ ጦር ለመቆጣጠር መወሰኗ ነው። ሳምንታት የሚቆይ ኦፕሬሽን የሚለው ሐረግ በወታደራዊ ሳይንስ ውስጥ ትልቅ ትርጉም አለው። ይህ ማለት አሜሪካ የምትፈልገው የተወሰኑ ቦታዎችን ደብድቦ መውጣት ሳይሆን በኢራን ውስጥ ያለውን የአመራር መዋቅር ሙሉ በሙሉ ለመበተንና ስልታዊ ስፍራዎችን በእጅ ለማስገባት የታለመ ጥልቅ ወረራ ነው። ተንታኞች እንደሚሉት ይህ እርምጃ ፕሬዝዳንት ዶናልድ ትራምፕ በኢራን የመንግስት ለውጥ ተካሂዷል ካሉ በኋላ ያንን ለውጥ በመሬት ላይ ለማጽናት የተነደፈ ስልት ነው። ይህ ስልት ጦርነቱ ከመደበኛው ፍጥጫ አውጥቶ ወደ ለየለት የቀጠናዊ ፍንዳታ ደረጃ ያሸጋግረዋል። የመሬት ወረራ ማለት የቀጥታ የፊት ለፊት ውጊያ፣ ከፍተኛ ሰብአዊ መስዋዕትነት፣ የዓለምን ነዳጅ ገበያ ወደማይመለስበት ቀውስ መክተት ነው። ዋሽንግተንና ቴል አቪቭ ለዚህ ለረጅም ሳምንታት ለሚቆይ የመሬት ውጊያ በጋራ መዘጋጀታቸው በመካከለኛው ምስራቅ ታሪክ ውስጥ ታይቶ የማይታወቅ ታላቅ ወታደራዊ ክስተት መቃረቡን ያበስራል። የእስራኤል መከላከያ ሰራዊት እንደገለጸው የአየር መከላከያ ስርዓቶቹ በደቡባዊ እስራኤል በምትገኘው ኤላይት ከተማ ላይ ሲያንዣብቡ የነበሩ 2 ድሮኖችን ለይተው አየር ላይ ደምስሰዋል። ባለስልጣናቱ አጽንኦት ሰጥተው እንደተናገሩት እነዚህ ድሮኖች የተነሱት ከየመን ግዛት ነው። ይህ ማለት በየመን የሚንቀሳቀሱት የሁቲ አማጽያን ጦርነቱን ከመቶዎች ኪሎ ሜትሮች ርቀት ወደ እስራኤል ልብ ለማምጣት መወሰናቸውን ያሳያል። ለምን ኤላይት? ኤላይት ለእስራኤል የኢኮኖሚና የደህንነት መዋቅር የንርቭ ማዕከል ናት። ሀገሪቱ ወደ ቀይ ባህርና ወደ ህንድ ውቅያኖስ የምተነፍስበት ብቸኛ ስልታዊ የወደብ ከተማ በመሆኗ እዚህ አካባቢ የሚሰነዘር ማንኛውም ጥቃት የእስራኤልን የገቢ እና የውጪ ንግድ መስመር ለማሽመድመድ የታለመ ነው። የሁቲዎች ድሮን ከየመን ተነስቶ ኤላይት መድረሱ በቀጠናው አዲስ ወታደራዊ ግንባር በይፋ መከፈቱን የሚያበስር ነው። የስልታዊ ለውጥ ጦርነቱን ወደ አዲስ ምዕራፍ ያሸጋግረዋል። እስራኤል አሁን በ3 አቅጣጫዎች ማለትም ከሊባኖስ፣ ከኢራን አሁን ደግሞ ከየመን የሚመጡ ጥቃቶችን በአንድ ጊዜ ለመመከት ተገዳለች። የወታደራዊ መቆለፍ በቴል አቪቭ የአየር መከላከያ አቅም ላይ ከፍተኛ ጫና የሚፈጥር ነው። አሜሪካ በየመን የሁቲ ይዞታዎች ላይ የአጸፋ እርምጃ ተወስድ ይሆን ወይስ ቀይ ባህር ወደማይወጡበት የጦርነት አውድማነት ይቀየራል? ቀጣዮቹ ሰዓታት እጅግ ወሳኝ ናቸው። በሌላ ዜና የኢራን መንግስት ባወጣው እጅግ አነጋጋሪ መግለጫ በመካከለኛው ምስራቅ ቀጠና የሚገኙ የአሜሪካና የእስራኤል ባለስልጣናት፣ ዲፕሎማቶችና ፖለቲከኞች መኖሪያ ቤታቸው ከእንግዲህ ህጋዊ ወታደራዊ ኢላማዎች መሆናቸውን አስታውቋል። ቴህራን አጽንኦት ሰጥታ እንደተናገረችው በአሜሪካና በእስራኤል ጥምር ጥቃቶች ለጠፋው የኢራን መሪዎች ህይወት ምላሹ የግል መኖሪያ ቤቶችን ማውደም ይሆናል። ይህ ስልታዊ ለውጥ ለምን አስፈሪ ሆነ? ጦርነቱ ግላዊ ወደ መሆን ተሸጋግሯል። ይዛቸው የታለመው በውሳኔ ሰጪዎች ላይ ቀጥተኛ ስነ ልቦናዊ ጫና ለመፍጠር፣ መሪዎችና ከፍተኛ ባለስልጣን የራሳቸውንና የቤተሰቦቻቸውን ህይወት አደጋ ላይ መሆኑን ሲረዱ በጦርነቱ ቀጣይ ሂደት ላይ ያላቸውን አቋም እንዲቀይሩ ለማስገደድ የታለመ የአሲሜትሪክ ስልት ነው። ቴህራን የመኖሪያ ቤቶች ቦምብ ድብደባ ስትል በቀጠናው በሚገኙ ኤምባሲዎች፣ የዲፕሎማቲክ መኖሪያ ቤቶችና ከፍተኛ ጥበቃ የሚደረግላቸው የባለስልጣናት መንደሮች ላይ ጥቃት ለመሰንዘር ዝግጁ መሆኗን ለዓለም እያሳወቀች ነው። ወታደራዊ ተንታኞች እንደሚሉት ይዛቻ ሚያዝያ 6 ቀን ወይም አፕሪል 6 በሚጠናቀቀው የአሜሪካ የመጨረሻ ገደብ ጋር የተያያዘ ነው። አሜሪካ የመሬት ወረራ የምትጀምር ከሆነ ኢራን ደግሞ በመላው ቀጠና የሚገኙ የአሜሪካ ባለስልጣናትን ህይወት አደጋ ላይ የሚጥል የሞት አደን ልትጀምር እንደሚችል ፍንጭ እየሰጠች ነው። ይህ ደግሞ ዓለም አቀፍ ዲፕሎማሲውን ሙሉ በሙሉ የሚፈራርስና ጦርነቱን ወደማይቆም የበቀል አዙሪት የሚከት ነው። ለዛሬ ያዘጋጀነው ስልታዊ ትንታኔ ይህን ይመስል ነበረ። መረጃው ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ያድርጉ። በቀጣይ በሌላ ጥልቅ ትንታኔ እስክንገናኝ ድረስ ሰላም ለዓለማችን ይሁን።